አንድ ከተማ በሙሉ በአንድ ንጋት ውስጥ ወደ አመድነት ሲቀየር፣ ጩኸት በነበልባሉ ሲታነቅና አንዲት ሴት ወደ ኋላ በማየቷ ብቻ የጨው ሐውልት ሆና ስትቀር፣ ይህ ተረት ሳይሆን ዛሬም ድረስ በዮርዳኖስ ሸለቆ ውስጥ በዝምታ የሚጮኸው የሰዶምና ገሞራ እውነተኛ ታሪክ ነው። ይህን ታሪክ በዚህ በቅስ ቻናል እንመለከታለን። ሰብስክራይብ ማድረጉን እንዳይዘነጉ። ከብዙ ሺህ ዓመታት በፊት በታሪክ መዛግብት ገና ባልተጻፉበት ጥንታዊ ዘመን በዮርዳኖስ ሸለቆ ውስጥ ተወዳዳሪ የሌላቸው ሁለት ታላላቅ ከተሞች ነበሩ፣ ሰዶምና ገሞራ። እነዚህ ከተሞች በበረሃው መሃል እንደበቀሉ አረንጓዴ ዕንቁዎች ነበሩ። የዮርዳኖስ ወንዝ በዙሪያቸው እንደ ገነት ወንዞች ይፈስ ነበር። ምድሪቱም እጅግ ለምለም ከመሆኑ የተነሳ እንደ እግዚአብሔር ገነት ተብላ ትመሰገን ነበር። ገበሬዎቿም በዓመት 3 ጊዜ ያጭዳሉ። ነጋዴዎቿም ከሩቅ ምስራቅና ከምዕራብ በሚመጡ የንግድ መስመሮች ላይ ተቀምጠው ወርቅና የከበሩ ድንጋዮችን ያከማቹ ነበር። በእነዚህ ከተሞች ውስጥ የድህነት ሽታ አልነበረም። ግድግዳዎቻቸው ከፍ ያሉ፣ መንገዶቻቸው በድንጋይ የተነጠፉ፣ ሕዝቦቻቸውም በቀጭን በፍታና ባህር የሚኳሉ ነበሩ። ሆኖም ግን ይህ ሁሉ ብልጽግናና ድሎት የአንድ ትልቅ አደጋ መጀመሪያ ነበር። ጥጋብና ሀብት በትዕቢት ተተካ። ነዋሪዎቿም የፈጣሪን ሕግ መጣስ ብቻ ሳይሆን የተፈጥሮን ሥርዓት መናቅ ጀመሩ። ፍቅር በጭካኔ፣ እንግዳ ተቀባይነት በክፋት፣ ርኅራኄም በራስ ወዳድነት ተለወጠ። የሰዶምና ገሞራ ኃጢአት እንደ ከባድ ጭስ ወደ ሰማይ ይወጣ ጀመር። የከተማዋ ድምፅ የደስታና የዘፈን ሳይሆን የተገፉትና የተበደሉት ሰዎች ጩኸት ሆነ። ደካሞች የሚረገጡባት፣ እንግዶች የሚዋረዱባት፣ ሕግና ሥርዓት የጠፋባት ምድር ሆነች። በሰማያዊ ዙፋን ፊት ይህ ጩኸት ታላቅ ምላሽን ፈለገ። አብርሃም በመምሬ የኦክ ዛፎች ስር ተቀምጦ ሳለ 3 እንግዶች ወደ እርሱ መጡ። እነዚህ እንግዶች ተራ መንገደኞች አልነበሩ። አብርሃምም በታላቅ አክብሮት ተቀበላቸው። በዚያም ወቅት ነው ታላቁ ምስጢር የተገለጠው። እግዚአብሔር ለአብርሃም የሰዶምና ገሞራ ጩኸት እጅግ በዝቷል፣ ኃጢአታቸውም እጅግ ከብዳለችና ላጠፋቸው ወርጃለሁ አለው። አብርሃምም ደነገጠ፣ ምክንያቱም በዚያች ከተማ ውስጥ የሚወደው የወንድሙ ልጅ ሎጥ ይኖር ነበር። አብርሃም ከፈጣሪው ጋር መከራከር ጀመረ። ይህ ታላቅ የምልጃ ትግል ነበር። አቤቱ ጻድቁን ከኃጢአተኛው ጋር ታጠፋለህን? በከተማይቱ ውስጥ 50 ጻድቃን ቢገኙስ ስለ እነርሱ ከተማዋን አትምርምን? በማለት ጠየቀው። አምላክም 50 ቢገኙ እምራታለሁ አለ። አብርሃምም ቁጥሩን እየቀነሰ ሄደ። አቤቱ 10 ጻድቃን ቢገኙስ አለው። እግዚአብሔርም ስለ 10 ስል አላጠፋትም አለ። ነገር ግን በሚያሳዝን ሁኔታ በዚያች ሰፊና ብዙ ሕዝብ በሚኖርባት ከተማ ውስጥ 10 ጻድቃን እንኳን አልተገኙም ነበር። ፀሐይ ወደ ጋደምቷ ስታዘነብል 2 መላእክት መንገደኞች መስለው ወደ ሰዶም በሮች ደረሱ። ሎጥ በበሩ አጠገብ ተቀምጦ ነበር። በዚያ በረከሱ ሰዎች መካከል ሎጥ አሁንም ቢሆን የቅድመ አያቶቹን ሥርዓትና እንግዳ ተቀባይነት አልረሳም ነበር። መላእክቱን ሲያይ እጅ ነስቶ ወደ ቤቱ ጋበዛቸው። ጌቶቼ ሆይ ወደ ባሪያችሁ ቤት ገብታችሁ ደሩ፣ እግራችሁንም ታጠቡ በማለት ለመናቸው። መላእክቱ መጀመሪያ ላይ እምቢ ቢሉም ሎጥ ግን አጥብቆ ለመናቸው። ወደ ቤቱም እንደገቡ ታላቅ ግብዣን አደረገላቸው። ነገር ግን ገና ሳይተኙ የከተማው ሰዎች ቤቱን ከበቡት። ከሕፃን እስከ ሽማግሌ ከሁሉም የከተማ አቅጣጫ የመጡ ሰዎች ነበሩ። ጩኸታቸውም አስፈሪ ነበር። እነዚያ ወደ ቤት የገቡ ሰዎች የት አሉ? እናውቃቸው ዘንድ ወደ እኛ አውጣቸው አሉት። ሎጥም ወጥቶ ለመናቸው። ወንድሞቼ ሆይ እንዲህ ያለውን ክፋት አታድርጉ አላቸው። ይሁን እንጂ የሰዶም ሰዎች ሎጥን ሊደበድቡትና በሩንም ሊሰብሩበት ተቃረቡ። በዚያን ጊዜ መላእክቱ እጃቸውን ዘርግተው ሎጥን ወደ ውስጥ አስገብተው በሩን ዘጉት። በውጭ የነበሩትንም ሰዎች በሙሉ ዓይኖቻቸውን አሳወሯቸው። መላእክቱ ለሎጥ ከዚህ ከተማ የምታወጣቸው ወንዶችና ሴት ልጆች አማቾችህም ካሉ ንገራቸው፣ እግዚአብሔር ይህን ስፍራ ሊያጠፋው ነውና ብለው ነገሩት። ሎጥም በፍጥነት ወጥቶ ለአማቾቹ ነገራቸው። ተነሱ፣ ከዚህ ስፍራ እንውጣ፣ እግዚአብሔር ከተማዋን ሊያጠፋት ነው አላቸው። ነገር ግን እነሱ እንደ ቧልትና እንደ ጨዋታ ቆጠሩት።
ሌሊቱ አለፈ። ንጋት ሲተካ መላእክቱ ሎጥን ተነስ፣ ሚስትህንና 2 ልጆችህን ይዘህ ውጣ፣ አለዚያ በከተማይቱ ኃጢአት ትጠፋለህ እያሉ ያጣድፉት ጀመር። ሎጥ ግን ይዘገይ ነበር። ይሁን እንጂ መላእክቱ በምህረት እጆቹን የሚስቱንና የ2 ልጆቹን እጆች ይዘው ከከተማዋ አስወጧቸው። መላእክቱ የመጨረሻውን ማስጠንቀቂያ ሰጡ። ለነፍስህ ሽሽ፣ ወደ ኋላ አትይ፣ በዚህም ሜዳ ሁሉ አትቁም፣ እንዳትጠፋ ወደ ተራራው ሽሽ አሉት። በዚያች ቅጽበት በዓለም ታይቶ የማይታወቅ አስደንጋጭ ክስተት ተከሰተ። የሰዶም እና የጎሞራ ሰማይ ድንገት ተለወጠ። ጥቁር ደመና ምድሩን ሸፈነው። ከዚያም ከሰማይ ውሃ ሳይሆን እሳትና ዲን መዝነብ ጀመረ። መሬቱም ተከፈተ። እሳቱም ከላይና ከታች ከተሞቹን ዋጣቸው። ይህ ተራ እሳት አልነበረም። ሁሉንም ነገር የሚያቃጥል ሕይወት ያለውን ሁሉ የሚያጠፋ የመለኮት ቁጣ ነበር። የከተማዋ ጩኸት፣ የፈረሶቹ ኳኳታ፣ የሰዎቹም ለቅሶ ሁሉ በነበልባሉ ድምፅ ተዋጠ። በሰዶም፣ በጎሞራ፣ በአዳማና በሴቦ የነበሩ ከተሞች በሙሉ ወደ አመድነት ተቀየሩ። ለምለሙ የዮርዳኖስ ሸለቆ በጭስ ተሞላ። አብርሃም ከሩቅ ሆኖ ወደ ሰዶም ሲመለከት የምድሪቱ ጢስ እንደ አቶን ጢስ ወደ ላይ ሲወጣ አየ። በዚህ መሃል ግን አንድ ልብ የሚሰብር ክስተት ተፈጠረ። የሎጥ ሚስት ከመላእክቱ የተሰጣትን ትእዛዝ ረሳች። ወደ ኋላም ተመለከተች። በዚያው ቅጽበት ሰውነቷ ደረቀ። በዙሪያ በነበረ ጨውና ዲን ተከባ የጨው ሐውልት ሆና ቀረች። አብርሃም ሌሊቱን ሙሉ በጭንቀት ሲጸልይ አድሮ በማለዳ ተነስቶ ወደ ሰዶም አቅጣጫ ተመለከተ። ያ ከጥቂት ቀናት በፊት እንደ ኤደን ገነት ያብለጨልጭ የነበረው ሸለቆ ዛሬ እንደ ታላቅ እቶን ሲጨስ አየው። ሎጥና 2 ልጆቹ ከዞአር ወጥተው በተራራ ላይ በሚገኝ ዋሻ ውስጥ መኖር ጀመሩ። እንደነዚህ ያሉ አስተማሪ መጽሐፍ ቅዱሳዊ ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።